ያ ረቢ ያንተ ረሕመት ሆኖ እንጂ እንደ ወንጀሌ መች እኖር ነበር። ያ ረቢ ሲከፈኝ ወደ ደስታ ቀይረህልኛል። ያ ረቢ ሲያመኝ ዓፊያ ሰጥተኸኛል። ያ ረቢ ወድቄ አንስተኸኛል። ያ ረቢ አልብሰኸኛል ራቁት እንዳልሆን። ያ ረቢ መልካም እናትና አባት ሰጥተኸኛል። ያ ረቢ ከሁሉም የሚበልጠውን አንተ የወደድከውን እስልምናን ዲን ሰጥተኸኛል። ያ ረቢ በሰላም ተኝቼ በሰላም የነቃውን። ያ ረቢ አልጋ ላይ አይደለም ያለሁት ዓፊያ አለኝ። ሁሌም ምስጋና ላንተ ይግባ ብለህ አላህን አመስግን። ሁሌም አላህን አመስግን። ስንቱ ረመዳንን ምን አለ ደርሼ በጾምኩ ሲል ረመዳን ሳይደርስ አላህ ሩሑን የወሰደው አለ። እኔ ረመዳን የጾምኩ ነው አልሐምዱሊላህ። ስንቱ ደግሞ ምን አለ ዓፊያ አላህ ሰጥቶኝ ረመዳንን በጾምኩ እያለ አልጋ ላይ ተኝቶ ሆስፒታል በህመም ፈተና እያየ ስቃይ ያለ ወንድም እህት አለ። አላህ ዓፊያ ይስጣቸው። ስራ ያለህ ወንድሜ ሌላው ስራ አጥቶ ሲንከራተት ለኔ ስራ ሰጥተኸኛል አልሐምዱሊላህ ረብል ዓለሚን። ያ ረቢ ሌላው ሰላምን ሲያጣ ለኔ ሰላምን ሰጥተኸኛል። ያ ረቢ ሌላው ሲሰቃይ በበሽታ እኔን ዓፊያ ሰጥተኸኛል። ያ ረቢ ምስጋና ይግባህ ብለህ ሁሌም አላህን አመስግን። አላህን ከማመስገን አትኩራ። ለምን ልኩራ? አላህን ከማመስገን ለኔ ምንን አጎደለብኝ? ምንን ቀነሰብኝ? እንዴትስ አላመስግነው አላህን ሱብሓነሁ ወተዓላ?